በነገራችን ላይ ጋይስ ልንገራችሁ ሄዳችሁ ራሱ እዛ ሜሪስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ሞቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ሃይ ጋይስ እንዴት ናችሁ? እኔን በጣም ግርም የሚለኝ ማለት ነው አይነው ጊዜ ሰጥቼ ለነዚህ ላሉ ሰዎች ቪዲዮ መስራቴ ስራ ፈት ነው የሚያስብለኝ። በእርግጥ ግን አንዳንድ ጊዜ ማሰብ ያለብን ነገር ምንድነው የምትናገረው ነገር የምታረገው ነገር እንደ ህብረተሰብ እንደ ህዝብ የብዙ ሰው ቤት ይገባል፣ የብዙ ሰዎችን ህይወት ይነካል። ይሄ ሜሪ ስቶፕስ የሚለው ሐኪም ቤት ይሁን ማዋለጃ ይሁን ሴቶች አቦርሽን የሚያደርጉበት ይሁን አምናሹር ለእናንተ ለቢዝነሳችሁም ማለት ነው ቢዝነሳችሁን ያበላሽባችኋል። እቺ ሴትዮ ከትልቅ እስከ ትንሽ ከሽማግሌ እስከ አሮጊት ከባለስልጣን ምን የትማደርሰው ማትገባበት ቤት አለ። እኔ ጥያቄ የሆነብኝ ነገር ከዚህ ሴትዮ በስተጀርባ ያለ ሰው ማን ነው? ሐኪም ቤትን የሚያክል ሰዎች ሲቸገሩ ሲታመሙ ሄደው የሚታከሙበትን ሐኪም ቤት መረጃ ይሰጠኛል። ምን እንደሆናችሁ ማን እንደሚያስወርድ ማን እንደሚያስረግዝ ምን ከባሎቻችሁ ጋር ስተኙ የምትለብሱትን ማንሶላ አውቃለሁ ማለት ነው። እንግዲህ የቀራት ማለት ነውና ይህን አይል በኮንፊደንስ ወታ አንድን ትልቅ ቢዝነስ ስታበላሽ ይሄ ሁሉ ሰው የቲክታክ ህዝብ ቪዲዮ ሲሰራ እናንተ የሐኪም ቤቱ ኦነሮች ምንም ካልመሰላችሁ ሰዎች እናንተ ጋር መተው ለምን እንደሚታከሙ ለምን እንደሚወልዱ ለምን እንደሚታዩ አይገባኝም። አንድ ሰው ፕራይቬሲው ካልተጠበቀለት ሐኪም ቤት ሲሄድ ያለ ፔሸንቱ ፍቃድ ለቤተሰብ እንኳን አይነገርም። አንዳንድ ነገር ቀጥታ ለፔሸንቱ ነው የሚነገረው። ለልጅ አይነገርም፣ ለአባት አይነገርም፣ ለእናት አይነገርም። ፔሸንቱ መፈረም አለበት። እንዴት አንድ ሰጋገልቱ ማለት ነው አንድ ምን ብዬ እንደምገልጻትም አላውቅም። ቢኮዝ ሴትዮዋ እንኳን ለእናንተ አይደለም ለወለደችው ልጅም አታዝንም። ፊቷን ትደብቃለች፣ በመጋረጃ በብርድ ልብስ ጠመጥማታለች፣ በማዳበሪያ ተሸፍናታለች። ስቲል የልጅቷ ፊት በአደባባይ ወጥቷል ማለት ነው። ልጅ ወልዳ አንድ ልጇ ናት፣ 2-3 ልጆች የላትም ትጽናናበት። አንድ ልጅ ወልዳ ማለት ነው። ሰዎች ምን እያሉ እንደሆነ አይታችኋል ሰሞኑን ትላንትናና ዛሬ ማለት ነው። ልጇን ደግሞ ተቻርገው የዘቀዘቁባታል። እኔ እንደው የኔ እናት እንደው በምን ልብሽ ነው ይሄንን ሁሉ ቪዲዮ ስታይ እንደው አስችሎሽ ዝም ብለሽ ቪዲዮ ምሰሪ? ልጅሽን እየዘቀዘቁ ምንድነው ሲሉ የሰማሁት ቅድም ለሷ ልጅሽን እንገልብሻለን ይሏታል ማለት ነው። አንቺ አሁን የምን የእናት አንጀት አለሽ እንደዚህ እያሉሽ ማለት ነው። ልጅሽን እንገልብሻለን እያሉሽ ወጣቶችን ትጨፈልቂያለሽ። አንድ ቀን መልካምነት ካፍሽ ውስጥ አይወጣም። አርቲስቶች በሄዱበት አንቺን እሷን ይችላሉ። እና ከዚህ ሴትዮ በስተጀርባ ያለው ባለስልጣን ይጠና፣ ማንነቱ ይታወቅ። እቺ ሀገርን ያዋረደች፣ ህዝብን ያዋረደች፣ ሴትን ልጅ ያዋረደች፣ እናትን ያዋረደች ለምንም የማጠቅም የኢትዮጵያ ካንሰር ናት። ሴት ናት ኦፍ ኮርስ፣ ግን እሷ ውስጥ ያለው ሴትነት እሷ የምታንጸባርቀው ሴትነት እኔ ከየት ዓለም እንደወሰደችው ሜቢ የነበረችበት ሀገር እንግዲህ ሴቶቻቸው እንደዛ የሆኑ ነው ያምናሹር። ፎር ዘ ፈርስት ታይም ኢትዮጵያ ላይ እንዴት ሰው ወልዶ አይስተካከልም? እንዴት ሰው ልጁ እየተሰደበ እኔ ማለት የእሷ ቦታ ጨነቀኝ ጋይስ፣ የእሷ ቦታ ከበደኝ እኔ ልጇን እንደዛ ሲሉ ማለት ነው። እንግዲህ ታሰማለች። ኧረ እባክሽ እያንዳንዱ ስለዚህ ለራሷ ያላዘነች ለልጇ ያላዘነች ሴትዮ ለእናንተ አታዝንም። ሲቀጥል ይሄ ሐኪም ቤት ችሊያ በምትባለው ሴትዮ ለእርምጃ ካልወሰደ ሄዳችሁ ትሪትመንት አትውሰዱ። ለሰዎች ነው ይሄንን ነው መናገር የፈለኩት። ለምን ሰው ስታዋርጂ ሰውን ስትሳደቢ እንደዚህ ሰው እንደሚያም አታውቂም ነበር እንዴ? ያንቺ ልጅ እዛ ላይ አውጥተው ስለሽ ላይ ያንቺ ደግሞ እንገላታለን ሲሉ ነው የሰማሁት። ልጇን ማለት ነው ጋይስ ኢማጂን። ገባችኋ? ፕራይቬሲያችሁ የማይጠበቅበት ሐኪም ቤት ሄዳችሁ ታይታችሁ እዛ ውስጥ የሚሰራው ሰራተኛ መረጃ እያወጣ የሚሰጥ ከሆነ እዛ ውስጥ የሚሰራ ሰራተኛ ነው እንግዲህ መረጃ የሚሰጠው። እርግጠኛ ነኝ ኦነሮቹማ በምን እንትኗ ከነሱ ጋር ተገናኝታ ነው የሚሰጧት። ምንድነው ምን ማለት ነው? አንድ ሐኪም ቤት ነው ቂም አላት ከእናንተ ላይ እንደዛ ብላ ስትናገር ማለት ነውና ይሄ ሁሉ ቲክታከር ወጥቶ ቪዲዮ እየሰራ
እንዴት ገበያችሁን እንደሚዘጋ እኔ በእርግጠኝነት ልነግራችሁ እችላለሁ። ትንሹም ትልቁም ጤነኛውም እብዱም እንዴት እንደዛ ትላለች። ይሄ ለሀገርም ለሐኪም ቤቱም ውርደት ነው ብሎ ቪዲዮ ሲሰራ ብራችሁን ካልፈለጋችሁ ነው። ምኑም ቢዝነስ ሆነ ቢዝነስ አትበሉት። ካሁን በኋላ ማንም እናንተ ሐኪም ቤት መጥቶ የሚታከም የለም። ስንት ሐኪም ቤት በሞላበት ያው ኮምፒቲሽን በሞላበት ሰዓት ኮምፒቲሽን ሀርድ በሆነበት ሰዓት እንደዚህ እየተሰደባችሁ ክብራችሁን አስወድቃ ጨፍልቃ እንደዚህ ሄዳባችሁ ማለት ነው። አንድ ሀለሌ ቤት ውስጥ ቁጭ ብላ ለከርሷ ብቻ የምታስብ ማለት ነው። ሲሪየስሊ እሷ እኮ ሌላ ቦታ ብትሆን እኮ ጋይስ ባይናው እስር ቤት ነው ያለችው። አትሞክረውም እንጂ እሷ ራሱ እና ኢትዮጵያ የሆነ ልብ የሚሰጣት ሰው አለ ብዬ ነው የማስበው እኔ። እና ባክግራውንዷ ተጠንቶ ብትታሰር ብትቀጣ መልካም ነው ባይነኝ እኔ። ልጅቷ አባት ይኖራታል፣ ኦፍኮርስ አባቷ ያሳድጋታል። ቢኮዝ እቺ እናት ሆናም ልጇን አታሳድግ። ቢካዝ እንዴት ለአውሬ ያሳልፋ እየሰጠቻት እዚህ ሀገር አሁን እንደዚህ አይነት ካራክተርና ቢሄቪየር ቢኖራት መንግስት ራሱ ይቀማት ነበር ልጇን። ቢኮዝ ልጇን በስነስርዓት ማሳደግ የምትችል እናት አይደለችም። ምግብ ባበላ ልብስ ባለበስ አይደለም። ስነስርዓት ዲሲፕሊን የሚባል ነገር ሳታሳይ ሰዎችን እያሰደበች ሰዎችን አቢዩዝ እያስደረገቻት ቡሊ እያስደረገቻት ማለት ነው። ሰው እንደዛ ጨክኖ እንገልብሻለን እንዘቀዝቃታለን ልጅሽን ካለ ሄፒ ዩሰፍ አንቺ ራስን ካረዳሽ ማንም ሊረዳሽ አይችልም ባይነኝ እኔ። እና በረከት ገበሬዋ ስንት ጋስ አስገብታ ነዳጅ አስገብታ ታሰረ 30 ዓመት ተፈረደባት ስትሉ ነው ያላችሁ። ዛሬ እውነት ይሁን ውሸት ገና ነው የምናጣራው። ሰው እነዚህ አይነት ዲሲሽን የምትወስዱ ከሆነ ይሄም እኮ ስንት ወጣቶችን ከመግደል ራሳቸውን እንዲያጠፉ እንደገፋፋች እናውቃለን እኛ። እሷን ሰው ብሎ ለሰማ ነው የምላችሁ እኔ። ጀግና ሴት አልገጠማትም እኮ እቺ ላይክ ሪሊ ፌስ ቱ ፌስ የሚገጥማት ማለት ነው። አም ቴሊንግ ዩ ቢካዝ ኢትዮጵያ ያላችሁ ትፈራላችሁ። ቢካዝ እኔ እሷ ብቻ ነች አፏን የምትከፍተው እንግዲህ ኢትዮጵያ ውስጥ። ሌላው እኮ አፋቶ ምናምን ሳይሆን ያለው ነገር ያስፈራዋል። ኢትዮጵያ ማንም ሰው እየተነሳ አንገትሽን የሚቀነጥስበት ሀገር ነው። አንቺ ምን ወኔ ሰጥቶሽ እንደዚህ እንትን እንደምትሆኝ እንግዲህ እናያለን። በተረፈ ኦንሊ ትንኛ እዚህ ላይ ያለ ነው ማለት የምንችለው በህግ ትጠየቅ ትታሰር እንደማንኛውም ሰው። ስንት አሁን በረከት ገበሬዋ ቦቲ ቦፍ እያደረገች ቦጭ እያደረገች አይደል እንደ እስር ቤት የገባችው። ሀብታም ናት ተብላ ምናት ተብላ ሰው ሁሉ እዝጎ ብሎ ሰግዶላት ማለት ነው። እና ያጠፋ መቀጣት አለባት። እንደዚህ ደግሞ ሀገርን ያዋረደ ሴትን ያዋረደ ሴትን ልጅ በእሷ ቤት ያልተሰደበ ወጣት አለ ጋይስ። በእሷ ቤት ያልተነከፈ ወጣት የለም። ይሄ ለምን እንደተፈቀደላት እኔ አዶን አንደርስታንድ። መነጋገር ለሰው ሀሳብ መስጠት እንዳለ ሆኖ እንዲህ ምግብ እየበላች አግባብ ባሌ ለመንገድ ያውም ላይክ ምግብ አይቶ እንደማያውቅ ወጥ ጎቻችሁ ቁጭ ብላ 3 ዓመት ውላለች። ማን አባቱ ነው? የትኛው ባለስልጣን ነው ከሷ ጀርባ ያለው? እሱ ራሱ ተዘቅዝቆ እስር ቤት መግባት አለበት ባይነኝ እኔ። ምን ታስባላችሁ? የሀገር ካንሰሮች ማለት ነው። እሷም አብረዋ የምትኖረው ባሏም ቦይፍሬንዷን በሉ የሀገር ካንሰር ሰው አሰዳቢ መንግስት ስራ እንድሰራ እንትን እንድትለው እንጂ የማንም ዱርዬ ይዛችሁ ሰው እንድታሰድቡ ነው እንደ ነገሩ። አልሆነ አንደርስታንድ። ቀጧቸው እየለቀማችሁ እንደዛ ባይነኝ እኔ። ብዙዎችን ታስተምራላችሁ እዚህ ላይ አፋኔ በጎፍታነ ማታ አይደል አንቺ ባለጌ